ሰላም ውድ ሀገር ልጆች እንደማላችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ ደግሞ በክፍል 5 እንግዲህ በሌላ ቪዲዮ አንድ ቪዲዮ አስመልክቼ ያው ከበር ማድረገው ሀሳብ ይኖራል ማለት ነው። የዛሬው ርዕሳችን የሚሆነው እንግዲህ ስንዱ ብለው እህተ ማርያምን የሚቃወሙ ሰዎች ስለ እህተ ማርያም ትክክለኛና የተሟላ መረጃ የላቸውም የሚል ነው። እንግዲህ ትናንት ፖስት ያደረኩላችሁ ቪዲዮ አለ ስንዱን የሚለው ስም አስመልክቶ ማለት ነው። እና ብዙ ጊዜ ይህንን ስም የሚወዱት እንደ ስኳር እንደ ማር እንደ ወተት የሚጣፍጣቸው ሰዎች አንደኛ ይህን ስም አምነው የተቀበሉ ሰዎች ትክክለኛነቷን እያረጋገጡ ነው ብዬ አምናለሁ። ግን በዚህ ስም ተጠቅመው እሷን የሚቃወሙ ሰዎች ብዙ ጊዜ ስለሷ ትክክለኛና የተሟላ መረጃ የላቸውም። እና ብዙ ምሳሌዎች መጥቀስ ይቻላል፣ ግን ያው ቪዲዮን ማርዘም አያስፈልግም። አንድ ቪዲዮ ግን አሳያችኋለሁ። እና እንግዲህ ይህ ወንድም እንግዲህ ዲያቆን ፈልግ ይባላል። እና ይህ ወንድም እንግዲህ ሚሊዮን ትሰሙታላችሁ። ማን ብላ ትጠራለች? እህተ ማርያም። በጣም ነው የምስቀው። በነገራችን ላይ ጋይስ በጣም ነው የሚያስቁኝ እነዛ ሰዎች። ስንዱ ነው ትክክለኛ ስሟ እና ይች ሴት በዘፈን ዓለም የነበረች በሱስ ዓለም ውስጥ የነበረች ሴት ነች። እንግዲህ ጌታ ይርዳት። አሁን ያለችበትን መንገድ ትክክል አይደለም። አሁን ካለችበትን መንገድ እንድትወጣ እንግዲህ ጌታ ይርዳት። እና ይች ሴት በጣም እናንተ የምትመለከቱት ውጫዊ የሆኑ ነገሮችን ብቻ ነው። ተወዳጆች ክርስቲያኖቶች ወንድሞች እየተመለከታችሁ ያላችሁት ከውጭ ያሉ ይሄ ከውጭ የሚታዩ ተራ የሆኑ ነገሮችን ብቻ ነው። በውስጥ በጣም ከባባድ የሆኑ በጣም ከባድ የሆኑ ስራዎችን የምትሰራ ሰው ነች። ለምሳሌ ሰዎች ህብረት እንዲያደርጉ የምታደርገው በምትኖርበት ቤት ውስጥ ነው። እና ምናልባት ቅርብ ጊዜ ታስታውሳላችሁ፣ በምትኖርበት ቤቷ ውስጥ የህፃናት አስክሬን ወይም ደግሞ አጽም በቤቷ ውስጥ ተገኝቶ ተቆፍሮ ወጥቶ እነዛ ህፃናት እንዴት ተደርገው እንደተቀበሩ ፖሊስ ማስረጃ ወስዶ ታስራ እንደነበረ ይታወቃል። በምን አይነት የህግ አግባብ እንደተፈታሽ ጌታ ይወቀው። ብዙ ጊዜ ክርስቲያኖቶች ወንድሞች የህግ ጉዳዮች ላይ እንደክማለን። ቪዲዮ ትንሽ በነገራችን ላይ ኢትዮጵያ ውስጥ ነው ለመጀመሪያ ጊዜ አንዲት ሴት ወጥታ በአደባባይ የህፃናትን ደም እጠጣ የነበርኩ ሰው ነኝ፣ ህፃናትን እናርድ የነበርን ሰዎች ነን ብላ ምስክርነት ሰጥታ ጸጥ። ይበቃዋል። ያው እንደሰማችሁት ነው እንግዲህ ይህ ወንድም ሲጀመር ትክክለኛው መረጃ የለውም። ልክ ነው፣ በእርግጥ ታስራ ነበረ። በታሰረችም ጊዜ ትዝ ይላችሁ እንደሆነ አጽም ተገኝቷል። ልክ ነው። ግን ይሄ አጽም ምንድን ነበር? ይሄ አጽም ተመርምሮ ፖሊስ መርምሮ ምንድን ነው ያለው? የውሾች አጽም እንደሆነ ነው ፖሊስ ያስረዳው ማለት ነው። እና በሰዓቱ በታሰረች ጊዜ ትዝ ይላችሁ ከሆነ ይሄኛው ዜና ነው፣ የታሰረች ጊዜ ነው ዜናው በደንብ የተሰራጨው። ግን ይሄ ውጤቱ ግን ብዙ ሰዎች ሊዘግቡት አልፈለጉም። ተመሳሳይ ነገር ትዝ ይላችሁ ከሆነ አባታችን መምህር ግርማ በታሰሩ ጊዜ ቤታቸው በተፈተሸ ጊዜ ብዙ ሲም ካርዶች ተገኘ ተብለው ስማቸውን ለማጥፋት እና በትክክል ወንጀለኛ እንደሆኑ ለማስመሰል የቻሉትን ያህል ርቀት ሲራመዱ ነበር። እና አሁን የምትመለከቱት ነገር እነዚህ እንግዲህ ብዙ ጊዜ ካህናቶችን በላቸው ሁሉም በላቸው በቃ ስንዱ ብለው የሚለውን ቃል መጠቀም የሚወዱ ሰዎች እኔ የምላችሁ እውነተኛነቷን እየመሰከራችሁ እንደሆነ እና ብዙዎቻችሁ ደግሞ ይሄ ነው በቃ መረጃችሁ ይሄ ነው። በሰዓቱ ይሄ መረጃ ፖሊስ ውጤቱ ሲናገር ግን ማንም ሰው ሊዘገብ አልፈልገም። ስም ማጥፋት በቃ በዛው ስም ማጥፋት። ያው እናንተም ሀሳባችሁ እስር ቤት ገብታ ተበሰብሳለች ነበር ማለት ነው። እና ግን አልተሳካም። ይሄ እንግዲህ ይታያችሁ ዲያቆን ነው። እንግዲህ ይሄን የሚከተሉ ብዙ ሰዎች አሉና አሁን ብዙዎቻችሁ መታችሁ እናንተ እብድ ናችሁ የምትሉ ሰዎች አላችሁ። ግን ያበዱት ሌላ ያበዱ ሰዎች እንዳሉ እንድትረዱት፣ ውሸት እንዳለ
በትክክልም ሆን ተብሎ የሚወሩ ውሸቶች እንዳሉ ይህንን እንድታውቁት እንድትረዱት ነው። በሌላ ቪዲዮ እንገናኛለን። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ሰላም ሁኑ።